ከወንድ ልጅ የምትጣዩ ሶስት ባህሪ አንዱን እኔ ከፈለግሽ ልልሻለሁ እዚህ ኧረ እስቲ በደልኝ በደንብ ወላሂ ጀመር መጀመሪያው የምጠላው ነገር እሱ አላ በእነዚህ አይነት ነገር አይፈትነን ከባድ ነው በርግጥ በቃ ወላሂ ሊያጋድላቸው አልኩ በቃ እዛ ቢሮ ውስጥ ወላሂ እና በቃ ይሆናል ወላሂ ወሬም የሚያመላልሰው እሱ ነው ምናምን አይ ሰውዬ በቃ አሁን ማለት ነው ስልክሽን አንስቶ እንዲያይ ይፈልግ ትፈቅጂለታለሽ ጋለሪሽን ሁሉ ነገር ምናምን ነገር አልፈቅድም ለምን ምንም ነገር ኖሮኝ አይደለም ለምን አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን ዛሬም እንግዲህ በፓርት 2 በክፍል 2 ጥያቄ አዝናኝ ጥያቄዎች እኔና ሰሙ እየተጠያየቅን ነበር ባለፈው ለታ እንደምታስታውሱት ከዛ ደቂቃ ወረዘም ሲልብን በፓርት 2 እንመለሳለን ተባብለን ነበር በፓርት 2 ተመልሰናል እንዴት ናችሁ እንዴት ቆያችሁ ቀናችሁ ውሏችሁ ምን ይመስል ነበር ምን አይነት ጊዜ እያሳለፋችሁ ነው ሐሳብ አስተያየታችሁ ኮሜንት ላይ አስፍሩልን እኔና ሰሙ ዛሬም በአዝናኝ ዛሬም ፈታ በሚያደርግ ቪዲዮ መተናል ታዲያ ቪዲዮን ላይክ ማድረግ አትርሱ እንዲሁም ሼር አድርጉ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ ማድረጋችሁን አትዘንጉ ሰሙ እንዴት ነሽ አላስወራልኩሽ ማለት ጀመርኩ እኮ ደግሞ ያው ግን ነገር ናቸው ፓርት 2 ነው የማይኳን ነገር ፎርጌት በዛው ነው የቀጠለው ፓርት 2 ስላለ ነው የዛው ቀን የተቀረጸ ቪዲዮ ነው ለዛ ነው እንደዚሁ እንዳልን ተመልሰን የመጣነው እኔ ተመችቶኛል እኔ ካሁን በኋላ እንደዚህ የምቀረጸው ይመስለኛል እኔ ተመችቶኛል ግን እየረሳው እንደሆነ ሰዓታው ሜቢ ወይኔ እንደዚህ ያልሽ ነው እንዴ የመጀመሪያው ቪዲዮ ላይ ራሱ ድምጽ የሌለበት ቪዲዮ እንዳይኖርም ብዬ ሰግቻለሁ አስበላችን ይሄ እንዲህ ብላ ነው የተቀረጸችው ይሄ አይ ረጅም ሰዓት እንኳን እንዲህ አይደለም ግን ረሳዋለሁ ማለት እንዲህ ምናምን እያልኩ ላወራ እችላለሁ ኤኒዌይስ እንዴት ናችሁ እንዴት ቆያችሁልን እንግዲህ ያው ብዙ ሰላምታ ማብዛት አይጠበቅብንም ቀጥታ ወደ ጥያቄ እንግባ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ውሸት ተናግረሽ ተይዘሽ ታውቂያለሽ ማለት በጣም ከባድ ውሸት ዋሽተሽ ማለት እጅ ከፍንጅ ተይዘሽ ታውቂያለሽ ከባድ ሲጀመር እኔ ዋሽና ማለት ነው እዛው ነው የሚያዘው አዎ ወይ ደግሞ ሳውራው ታገኘኛለህ የሆነ ነገር ነው ግን አዎ ተይዣቃለሁ አለ ቤት ዳዴን ማለት ነው እናቴን ዳዴ ነው ማለት እዛ ነው እና እናቴን ነው የሆነ ቦታ ብቻ ከጓደኞቼ ጋር የሆነ ቦታ ሄድንና ከዛ የት ነበርን ነው የሆነ ነገር ብቻ ክላስ እያለ ነው ትምርት ቤት ነበርን ነው ምናምን ነገር ብያለሁ ብቻ ቤት ገብቼ በስልክ ስለፈልፍ ሰምታኛለች እርሰት አድርጌው ተገባውኝ ነበር እያወራኝ ነበር እንዴ ትላንት እንትን ነበርና አላልሽ እንዴ ምናምን ነገር አለች ማለት ነው እኛ ሌላ ቦታ ሄደን ይመስለኛል የሆነ ፕሮግራም ኖሮ ምናምን እዛ ሄደን ከዛ ግን ክላስ አለኝ ብዬ ነበር የወጣሁት ግን በቃ አጠገቧ ቁጭ ብዬ ዘና ብዬ ሳወራኝ እየሰማችኝ ነበር ትምህርት ቤት አልነበር እንዴ ያለ እርግፍ አድርጌ ረስቶ በኋላ ነው ብንን ያልኩት እንደዚህ አይነት በጣም ብዙ ጊዜ ተይዣቃለሁ ብዙ ጊዜ እንትን እያደረኩ ነው ምናምን ነገር ላትና አሁን ትንሽ ቆይቼ ልክ ሳወራው ተሰማኛል በቃ ማለት ይሄ በጣም የተለመደ ነገር ነው እኔ እረሳዋለሁ እንደዋሸው እና ቤት ዳዴ በጣም ብዙ ቀን ይዘኝ ታውቃለች አይ ማለት መዋሸት የማይችሉ ሰዎች አሉ አንዳንድ ሰዎች እኮ ማለት አንዳንዱ በደንብ ጎበዝ አለ በቃ ምንም የማይታወቅበት አይነት ሰው አለ ልክ እንደዛው ደግሞ በቃ ዋሻው ብሎ የሆነ ሳሳውራ አሁን ሜቢ በሰዓቱ ላታቀብኝ ትችላለህ ግን በኋላ ትይዘኛለህ በጣም እርግጠኛ ሆኜ የምነግረው ወላሂ የሆነ ሰዓት አምልጦኝ ወይ ደግሞ የዕለት ሁለት እንኳን ባይሆን የሆነ ቀን ላይ እንትን እኮ ምናምን ነገር ብዬ አውርቼ ብቻ ትይዘኛለህ አንተ ደግሞ በጣም ጎበዝ የምታስታውስ አይነት ሰው እኮ እንዴ እንደዚህ አልነበር እንዴ ያልሽኝ ምናምን ብለህ ትይዘኛለህ በጣም በእርግጠኝነት አሁን ግን ያው ውሸት አቆመሻል በሚል እንወሰደው ዳዲ አሁንማ ክላስ ጨርሼ ወደ ስራው ነው ይዛለሁ የራስ ስራ ጀምረሽ ትምህርት ቤት ወደ ስራ ከስራ ወደ ትምህርት ቤት በሚባልበት ጊዜ ላይ ነበር እሺ ወደ ጥያቄ እሺ እስቲ ትንሽ አንዳንድ ጊዜ ሁሌ ከፎርማሊቲ ወጣ እንበልና እሺ አሁን እኮ ማይሆን ጥያቄ የምትጠይቀው የሆነ እንትን ዶልፊን ብትሆን ምን ታረግ ነበር ምናምን እንደዚህ ጥያቄዎች ነው የምትጠይቀው ብዙ ጊዜ እንደዚህ ተገናኘ ነገር ወላሂ እንደዚህ ምን ታደርጋለህ ምናምን ሳይሆን ዞሮ ከእንስሳት ጋር የተያያዘ ጥያቄ ለጠይቅ ያሰብኩት ለላስ አልኳችሁ እኮ ወላሂ አይ ሁሌ ፎርማሊቲ ጥሩ አይደለም እና ምን ታደርግልኛለህ መሰለህ ከዱር እንስሳ አንድ ከቤት እንስሳ አንድ ድምጻቸውን የምችላቸውን አንድ እንስሳ ድምጽ ታሰማናለህ የሌለ ነገር አረ ወላሂ በቃ እንዴት በቃ ጥያቄ ነው ረሰሙት ከዱር እንስሳ አንድ ከቤት እንስሳ አንድ ደስ ያለህን እንስሳ አልገደብኩብህም አይሃ
ከዛ በጣም እንትምንሽ ታውቂያለሽ እና ምን ታደርጋለህ ድምጻቸውን ታሰማናለህ ታዲያ እንዳይቀላቀሉብን የቤት እንስሳው ነው የዱር እንስሳው ነው እያልክ ንገረን ከፈለክ ድምጹን ይገምትልሃል ወላሂ ከባድ ጥያቄ ነው ወላሂ ይሄ ማንንም የሚያውቀው አለ አንድ የዱር እንስሳ እስቲ በል የምወደው ግን አይደለማ የምትወደው ሳይሆን ድምጹን የቻልከውን ድምጽ ነው የምታስመስልልን የምትወደው ነው ለማለት አልኩም የቻልከውን ብቻ ድምጹን የቻልከውን እሺ አይዞህ አው እሺ አውቀሽ አንዴ ብቻ ነው እና ታዲያ 88 ጊዜ አይደለም አትሊስት አው ጅብ እሺ ከቤት ውስጥ በቃ ምንድነው ሰው አትይኝ አይ አይደለም ወላሂ በስንት ስራ ጮኸ እንዴ እንደዚህ ነው የሚጮኸው አይ ምንም አይደለም ወላሂ መጮህ ካለብህ ደጋግሜ አይደለም በስፋት ይኸው በቃ ወላሂ ይሄ ምንድነው እኔ ለምሳሌ አደረኩ መቀለጃ ታደርገኛለች በኋላ ምን አይነት ሰው ነሽ በኋላ ለቀጣይ ደግሞ ልክ እንደ ውሻ ያሳየናል ስትናከስ አሳየኝ ምናምን ልትይ ያሳየናል ጠብቁ ከወንድ ልጅ የምትጣዩ 3 ባህሪ እሺ አንዱን እኔ ከፈለግሽ ልልሻለሁ እዚህ ጋር ኧረ እስቲ በልልኝ ጉረኛ ልክ ነኝ ኦፍ ኮርስ በደንብ ወላሂ ጀመረ መጀመሪያው የምጠላው ነገር እሱ ይሄ ዝም ብሎ የሚያወራ የሚጎር ኖሮትም ይሁን ሳይኖረውም ይሁን የሚያወራ በቃ ሲጀመር ከመወደው ባህሪ ብዬ ባለፈው ተናግሬያለሁ ዝም የሚል ሰው ካልም የሆነ አስተዋይ የሆነ ምናምን ብያለሁ which is የዚህ ተቃራኒ ሁሉ የኔ የሚያስጠላኝ ባህሪ ነው ማለት ነው በቃ ቁጭ ብሎ ምንም እንደሌለበት ሰው ቁጭ ብሎ የሚውል ወንድ እኔ በቃ ወላሂ ስራ ማይሰራ ወንድ እኔ በጣም ሰነፍ ወንድ ማለት ነው ዝም ብሎ መስራት የተለያዩ ነገሮች እንዳይሰራ የሚያደርጉ ሰዎች አሉ በበሽታ ምክንያት ሊሆን ይችላል ምናምን ብቻ በተለያዩ ሀጃዎች የማይሰራ ሰው አለ እነሱን እያልኩኝ ሳይሆን መስራት እየቻለ አላህ ሙሉ ጤና ሰጥቶት ሙሉ አካል ሰጥቶት መስራት እየቻለ ግን በስንፍና ምክንያት በቃ ቁጭ ብሎ ወይ የቤተሰብ ጋር ስላለ ሊሆን ይችላል ወይ ደግሞ ከሆነ ቦታ የሚያገኛት ገንዘብ ስላለች ሊሆን ይችላል ወይ ደግሞ በሐራም መንገድ የሚመጣ ገንዘብ ሊሆን ይችላል ብቻ እሱን ተማምኖ ቁጭ ብሎ የሚውል ወንድ እንደኛ ለራሱም ጥሩ አይደለም ፕላስ ደግሞ ፊውቸር የሚባል ነገር አለ ቤተሰብ የሚባል ነገር አለ ምናምን ከሁሉ ደግሞ በጣም ደባሪው ነገር የደሃ ልጅ አብዛኞቻችን የደሃ ልጆች ነን የደሃ ልጅ ሆነ ተፈጥረህ ደግሞ ቁጭ ማለት እኔ ለኔ በጣም ወላሂ በጣም የሚያስጠላኝ ነገር በጣም የሚደብረኝ ነገር እሱ ነው የደሃ ልጅ ሆነ እናት ተሰቃይታ አሳድጋ ምናምን ከዛ ቁጭ ብለህ ደግሞ እሷን እንዴትም ተጋግጠ ማኖር ሲገባ ቁጭ ብለህ ደግሞ እሷ ጉሊት እየሰራች ምናምን የምታመጣው ከሷ የሚቀበል እኮ አለ በቃ እሱ በጣም የሚደብረኝ በጣም እኔ እንጃ ተናግሬያለሁ መጀመሪያ ሙሉ አካል ያለው መስራት የሚችል ሰው እኔ ኡዝር ሰጣለሁ መስራት ለማይችል ነው ግን መስራት እየቻለ በስንፍና ምክንያት ብቻ ቁጭ ብሎ የሚውል ሰው ወላሂ ላዚም እኔ እንጃ አላህ በእነዚህ አይነት ነገር አይፈትነን ከባድ ነው በርግጥ ይሆን እንጂ ሰው ያለ ምክንያት እንደዚህ ያደርጋል ብዬ አላስብም በተለይ ደግሞ ልክ እንደኛ አይነት የኑሮ ደረጃ ላይ ያለ ሰው የደሃ ልጅ ሆኖ ላደገ ሰው እንደዚህ ያደርጋል ብዬ አላስብም ግን በቃ ወላሂ ፊትና ነው የሚመስለኝ እኔ አላህ ይጠብቀን እንደዚህ ከመሆን በጣም ከባድ ነገር ነው በቃ እሱ ነገር በጣም ነው የሚደብረኝ አሉ በደንብ የምናውቃቸው ከዛ ግን የደና ቤተሰብ ልጆችም ሆነው ቤተሰቦቻቸውን ማሳረፍ እየቻሉ በደንብ መስራት እየቻሉ ከዛ ካሉበት ነገር ላይ በደንብ ከዛ የበለጠ ከፍ ማድረግ እየተቻለ ግን ቤተሰብ ገንዘብ አለ ተብሎ እዛው ሰነፍ የሚሆኑ ሱሰኛ የሚሆኑ ምናምንም አሉና እኔ እንደሱ ያባህሪ አልወድም ተቀበሏለሁ ከዛ ስንት ቀረኝ አንድ ቀረሽ በቃ እንትን እንደ ወንድ ማይሆን ወንድ ነኝ ደስ አይለኝም በቃ ሴት አንድ እሱ ዝም ብሎ የሚለፈልፍ ምናምን የሚለፈልፍ ኢንሰንስ ጭራሽ ነው ዱዳ ይሁን እያልኩኝ አይደለም ያውራ ይጫወት ምናምን ነገር ግን ምን አንዳንድ ወረኛ አሉ እኔ ስላጋጠመኝ ነው ስራ ላይ ምናምን ነገር ወላሂ ከዚህ ቀደም በነበረው ስራ እንዴ በቃ ወላሂ ሊያጋድላቸው አልኩ በቃ እዛ ቢሮ ውስጥ ወላሂ እና በቃ ይሆናል ወላሂ ወሬ የሚያመላልስ እሱ ነው ምናምን አይ ሰውዬ በቃ በጣም በቃ ከባድ ነው ወላሂ ወንድ ሲሆን የሚያምርበት ወላሂ ወሬ የሚባል ነገር አልመጣው ምናምን ከዛ ደግሞ ያንዷላንዷ ምናምን ነገር እንዴ ወንድ እንዲሆናል እንዴ ምናምን እስከ ድረስ ከዚህ ቀደም በነበረ ስራ ይሄ በጣም ያስቃልና ወይ በጣም ወላሂ
እና እንደዚህ አይነት ጭራሽ ወሬ መመላለስ በጣም ከባድ ኢማጂን አንተ ወላሂ ሴት ላይ ራሱ የሚደብር ነገር ነው ጭራሽ ወንድ ላይ ደግሞ በጣም ትክክል ስለዚህ ባለፈው ሰሙ ምን ማድረግ እንዳለብን ነገራናለች ምን አይነት ወንድ መሆን እንዳለብን አሁን ደግሞ ምን አይነት ወንድ መሆን እንደሌለብን ነገራናለች በጣም ቢገርም ትምህርት እየሰጠች ነው ወንዶች ደብተር ይዛችሁ ዘፋሚ በጣም ብዙ ዘረዝራቸው ነገሮች አሉ ያው ስለገደበኝ ነው አመሰግናለሁ እሺ አሁን ወደ አንቺ አንድ ነገር ለዘላለም ማጥፋት ብትችል ቢፈቀድልህ ምን ያጠፋህ መኖር ትፈልጋለህ አንድ ነገር ለዘላለም ማጥፋት ብችል ብር ለበለው ብር ማጥፋትማ ደስ ይላል እሱ ደስ ማጥፋቱ ከባድ ነው እንጂ ማጥፋቱ ካጠፋው በኋላ ራስን ችግር ውስጥ ትጠፋለህ ያው ብር ማጥፋት ስታጠፋው ደስ ይላል ከዛ ከጠፋ በኋላ ግን ያለው ሙድ በጣም አሁን እንዳታጠፋ የሚከለክልህ እኮ የለም ራስን በራስህ ነው የምታቀመው ማኔጅ እያደረግህ ከማጥፋት ያዝ ምክንያቱም አጥፍተህ ኢንጆይ ብታደርግበት ምናምን ደስ ይልሃል አንተ የምትፈልገው ነገር ብታደርግበት ምናምን ነገር ግን እንዳታጠፋ የምትከለክለው ራስህ ነው ወይስ ፍቃድ የምትሰጠው የምትከለክለው አንተ ነህ ግን ማጥፋትም ደግሞ ደስ ይላል በየቀኑ እያጠፋ የምትፈልገውን እየበላው ነገር እያደረግሽ የገዛ ኤቭሪቲንግ ምናምን ቢሆንም ደስ ይላል ቆንጆ መልሶ ይሄን የመሰለ ነገር አለ እንዴ ይሄን የመሰለ ነገር አለ ሁሌ እያጠፉ መኖር አንድ ሰው ማለት ስልክሽን አሁን ማለት ነው ስልክሽን አንስቶ እንዲያይ ቢፈልግ ትፈቅጂለታለሽ ጋለሪሽን ሁሉ ነገር ማለት ነገር አልፈቅድም ለምን ምንም ነገር ኖሮኝ አይደለም ለምን ወላሂ ምንም ነገር አሁን ብትከፍተው ጀበር ምንም የተለየ ነገር የለውም ወላሂ ግን በቃ እኔ ደስ አይለኝም የሆነ ስልኩ ሲነካበት ደስ የሚለው ሰው ታውቃለህ እንደዚህ ሰው ነው በቃ ይደብረኛል በቃ ምንም ነገር ነው ወላሂ ምንም ነገር የለውም ጋለሪ ቢከፈት ምናምን ምንም የተለየ ነገር የለውም ምንም ሊኖርም አይችልም ግን በቃ እኔ ደስ አይለኝም እኔ ስልኬን ረጅም ሰዓት ሰው ሲይዝ እኔ ብቻ አይደለሁም ብዬ አስባለሁ ብዙ ሰው እንዴት የሚያደርግሽ ይሄን ሀሳብ የሆነ ጊዜ ቲክቶክ ላይ የሆነ ቪዲዮ አይቼ ነውና ከዛ ኮሜንት ገብቼ ሳይ ምናምን በቃ አትንኩብኝ ምናምን የሚል ብቻ ነው ያለውና ወላሂ በቃ ገርሞኝ ነው አለ ማለት ነው ምንም ነገር ነው አይደለም ምንም የተለየ ነገር የለውም ሲጀመር ወይ የስራ ነገር ነው የስራ ፋይል ነው ወይ የስራ ቴክስት ነው ወይ ከዛ የተለየ የተሻለ ነገር ምንም ነገር አይኖረውም ግን በቃ ወላሂ ይደብረኛል ለምን ማለት ነው የሆነ ነገር ላሳይ ስልኬ ሰጠውታ በቃ እኔ እንድታይ የፈቀድኩልህ ብቻ ነው በቃ ደስ አይልም አንዳንድ ሰው ደግሞ አለ ስግጥ ያለ ሰው እንዲሰርተሽው እያለ እያሳለፈ ተው ሌላ ቦታ አትጋውን ማዘር አለች የሆነ ነገር ላሳያት ፎቶ ወይ የሆነ ነገር ላሳያት ይዞና በቃ አሰጠኝ ስልክ በጣም ከስልክ ጋር ያለን እንትን በጣም በዝቷል አንደኛ እንዲርቀንም አንፈልግም ፕላስ ደግሞ ብንችል ግን ብንቀንስ ጥሩ ነው አዎ አይራስ መቀነስ አለ ኢቭን የሆነ ቻሌንጅ ብናዘጋጅ በቃ የሆነ አንዳንድ ጊዜ ጭራሽ ዊዛውት ስክሪን የምናሳልፍበት ጊዜ አይ ነው በጣም አሁን ያለ ስክሪን ጭራሽ ስራ ሳይሰሩ የሚውሉ ሰዎች ያለ ስክሪን ስራ መስራት የማይችሉ ሰዎች አሉ ግን እነሱን ተናቸው እኛ ብቻ አይደል ከስክሪን መራቅ የምንችል ሰዎች ብቻ ስልካችንን ለአንድ ቀን ምንም ዊዛውት ስክሪን ዴይ ምናምን ነገር ተብሎ እኔ እንጃ ደስ ይለኛል ላይ ሰው ምን ሲሆን እንደማይ እኔንም ጨምሮ ማለት ነው ብዙ ነገር ልንሆን እንችላለን ቻርጅ እንኳን እስከሚያደርግ ድረስ ማድረገው ነገር እኔ የቀውስ ስራ ነው የምሰራው በጣም ያለ ስልክ ምን ልንሆን እንደምንችል እንጃ እንዳይ ደስ ይለኛል እንሞክረዋለን ኢንሻአላህ ያው እንግዲህ ቀልብ ሳንገዛ በፊት ይሄ ፋየር ኤጅ ምናምን የሚባለው ነገር አለ አይደል የዛኔ በጣም ብዙ ነገሮች ትከተላለህ ብዙ ነገር ፋሽን መጣ ምናምን ተብሎ ብዙ ነገር ትከተላለህ እና በዛ ጊዜ ላይ የተከተልካቸው ቤት ግን ያጋጨ ፋሽን ምንድነው በተለይ እናንተ ጋር በደንብ ነው የሚኖረው ወንዶች በደንብ ነው የሚኖረውና የተከተልከው ምን አድርገሃል ከዛ ጋር ደግሞ በጣም ያጣላህ ቤትስ ምን የትኛው ነው ቤት ያን ያህል ማዘር አትጫነን እውነት ለመናገር ያው በፊት እና ስኪኒ ምናምን ፋሽን ነበሩ ስኪኒ የሚባሉ ሱሪዎች እነዚህ ይኸው የሚተለተሉ ምናምን ሱሪዎች ምናምን ያው ልጅ እያለን ማለት ነው እና ጸጉር ስታይላችን ምናምን ነገር በጣም
በቃ የሆነ በጣም የተጋነነ አለ አይደል እንደዚህ አይነት የጨረጨረቶች ያለባቸው ምናምን ነገር በዚህ በኩል እኔ ግን ቀለሙን አልተቀበውም አልሐምዱሊላህ አላህ ሲጠብቀኝ ቀለሙን እስካሁን አልሞከርኩትም እና እነዚህ አይነቶችን ሞክሬያለሁ አቤታት ያው እንደ እናት አንተ ምንድነው ጸጉርህ ምናምን ተላለች እስቲ ለአሁንም ትለኛለች እኮና ምንድነው ጸጉርህ ምናምን የዛኔ ግን በጣም የተጋነነ ነገር ነበር ያኔ የተጋነነ ነው የሚሆነው ኢቭን አለባበስም ሱሪ ምናምን ነገር ቀያኔ ፋሽን ነው ምናምን ነገር በተን በለናል በእኛ ቤት ማለት ነው እንትን ምን ትዝ ይለኛል መሰለህ ይሄ አሁን ሸበጥ የሚባለው ጫማ ወከዋ የላስቲኩ ጫማ እሱ በከለር ማድረግ በጣም ፋሽን ነበር ወላይ እና የነ ባንድ ከዛ ደግሞ እንትን እኮ ተመሳሳይ ከለር እኮ አይደለም የሚደረገው አንድ አረንጓዴ አንድ ቀይ ሊሆን ይችላል አንድ ሰማያዊ አንድ ይሆን ነገር ይሆናል እሱን የለበሰ ሰው በጣም አራዳ በጣም ዘናጭ ነው ከዛ ለሴትስ ኮንጎ ነበረች አስታው የሆነች ኮንጎ ነበረች ብልጭልጭ የነበራት ኮንጎ የሆነች ብልጭልጭ አላት ፒክቸሩ ካላችሁ ኮሜንት ላይ ማስቀመጥ ብትሉ ኮሜንት ብታስቀምጡልኝ ደስ ይለኛል ብልጭልጭ ኮንጎ ናት ከዛ እንትን ዲዛይን አላት ውሃ ከለር ያላት አለች በብዛት የምትደረገው ውሃ ከለር ነች ከዛ ብልጭልጭ ከዛ ዲዛይን አላት ምናምን ወንፊት ምናምን አላት ታብለጨልጫለች በፒንክ አለ ከዛ ደግሞ ሲልቨር ነገር አለ እሱን የለበሰ በቃ ጭስ ሌላ ደግሞ እዚህ ሱሪ ላይ ወንዶች ደግሞ ሱሪያችን ጋር አንዲ ዚፕ ምናሰራም ነበር እዚች ጋር ቀደድ ያለች ማለት ነገር እሷ በቃ እኛ ጋር ትምህርት ቤት ሲከለከሉ ዚፕ ሲሆን ያስበተኗቸው ነው ያስቸገሯቸውና ምን ማድረግ ጀመሩ በመርፌ ቁልፍ ሚጢጢዋ መርፌ ቁልፍ አለ ብዙ እኮ ነው ወላሂ ጂ ቁጭ ብለው ክላስ ውስጥ ማለት ነው ይለቅማሉ እሱና ዚፕ ምናምን ከሆነ የተሰፋም ከሆነ ያስፈቷቸዋል ከዛ ምን ማድረግ ጀመሩ እነሱ በመርፌ ቁልፍ ቁጭ ብሎ ይለቅማሉ ከዛ በላስቲክ ምናምን ለፋሽን የሚከፈል መስዋዕትነት ሰዎች እንግዲህ በደንብ ታውቁታላችሁ ሐሳባችንን እንደምትጋሩን ተስፋ አድርጋለሁ አዎ ያው በአንዳንዴ እንደዚህ አይነት ነገሮች ምናምን ሲያልፉ ደስ ይላሉ አልፎ ስታወሪያቸው ምናምን ነገር ደስ ይላሉ ቤተሰብም በተወሰነ መልኩ ነፃነት ቢሰጥ ጥሩ ነው ብዬ አስባለሁ ይሄ በጣም ወጣ ያለ ካልሆነ ወጣ ያለ ከሆነ እውነት ነው ቤተሰብ ቆንጠጥ ማድረግ አለበት መናገር አለበት ምናምን ነገር ምክንያቱም ለምመስልሽ እንደዚህ የሚለው ሰሙ ያኔ ሳያሳልፍ ይመጣና አንዳንዴ በዚህ ጊዜ የዛን የሚያሳልፍ ሰው እኮ አለ ታውቃለሽ ነው ዋቂ ወላሂ እሱ ዲስኦርደር ያለበት ሰው ነው እንጂ ማለት ነው ለምን እንደሆነ ታውቃለህ አሁን ማጆሪቲው አሁን ልክ በእኛ ባች ያለ ማጆሪቲ እንደዚህ ተሰቃይቶ ያደገ ልጅ ነው ያለው ማለት ቤተሰብ በቃ እስቲ ትንሽ እንኳን ኢቭን እኮ እስቲ እነሱ ልብስ ይግዙልን የሆነ ቱታኔ ወላሂ አስታውሳለሁ ለኢድ ምናምን ተብሎ ማለት ሰፊ ቱታ ሰፊ ሱሪ ከሰፊ ጃኬት ጋር ነው ሲገዛል ኢድ እኮ ነው ቀሚስ ምናምን ያምረኛል ከዛስ ጫማስ ተብሎ ግድንግድ የሆነ ቆዳ ጫማ ምናምን ነገር ለምን ነው ሲባል አልቀም ጥሩ ነው እየተባለ እንጂ ይሄ የሚያምር ነገር የሚያፍለጭ የሚገዛው ደግሞ ለምንድን ነው ታድጋለህ ይባላል ረጅምና ሰፊ አዎ ታድጋለሽ ጥንካሬውን ነው ማየት ያለብሽ ነው ተብሎ ማይሆን ነገር ነበር ይገዛል እና አሁን እንደዚህ ተሰቃይቶ ያደገልሽ ማለት ነው አሁን እንግዲህ እስካሁን ድረስ ጤነኛ ነን አልহামዱሊላህ ያው ዲስኦርደር ካልሆነ በስተቀር በዚህ ሰዓት በማይወሳ ተነስቼ ፈነዳለው ማለት አዎ ያንን ያላሳለፉ ሰዎች የተጨቆኑ ሰዎች አሁን ላይ እንደዚህ የሚሆኑ ሰዎች አሉ ያልኩ እኮ ነው እንዴ አላሳለፍንም እኮ አሁንኛ ብቻ ብዙ ጊዜ ምንድነው በልጅነታቸው ይሄኛው ታይም እኮ ማለት ይሄ የኑሮ ደረጃ ብቻም ሳይሆን ሀብታም ደሃ ስለሆንክ ሳይሆን በቃ የዛን ጊዜ የነበረ ነገር ነው ይመስለኛል የሁሉም ሰው አስተሳሰብ ትክክል አይተኮና ብዙ ጊዜ ቲክቶክ ቪዲዮ ላይ እኮ በቃ በደንብ ብዙ ሰው ሼር ነው የሆነ 90s ምናምን ነገር 90s ተብሎ የሚፖስቱ የሚፖስቱ ነገር ተመሳሳይ ነገር ከዛ ሁሉም ሰው ነው ወላሂ ኢቭን የቤት ዕቃ ራሱ እኔ ሸክላ ሳህኖች ምናምን ያቺ አበባ ያለባት ሳህን ምናምን ነገር በቃ ወይ ደሃው ካብታው ይኖራል ቤት ውስጥ ምናምን ተመሳሳይ አይነት አስተሳሰብ የነበረበት ጊዜ ነው እንኳን አይደለም እንዲህ እስክትወጣ ድረስ ትንሽ እንኳን ለየት ያለ ነገር ሲኖር ቋት አድርገህ ነው የምትመለሰው ስትመለስም ደግሞ በቃ እነሱን መስለህ እንድትመለስ ነው የድሮ ሰው መስለህ እንድትመለስ ነው የሚፈልጉት የነበረውና ግን አሁን ያ ጊዜ ካለፈ በኋላ ደግሞ ተነስቼ አሁን እንትን ልበል ማለት ነው አዎ ብቻ እኔ ምን ለማለት መሰለሽ የፈለኩት አንዳንዴ ለልጆች በልጅነታቸው ነፃነት በተወሰነው መልኩ መስጠት አለበት ብዬ አስባለሁ ማለት በልጅነታቸው የሚፈልጉት ነገር እነሱን የማይጎዳቸው ከሆነ
ብናደርግላቸው በጣም ጥሩ ነው። ምክንያቱም በልጅነታቸው ያላሳለፉት ጨዋታ በልጅነት ያላደረጉት ነገር ካደጉ በኋላ ትልቅ ሆኖ ጅል የሚሆኑ አንዳንድ ሰዎች አሉና ያ ነገር እንዳይገጥም ነፃነት መስጠቱ ጥሩ ነው ብዬ ስለማስብ አሁን ላይ ያሉት ጀምር አሁን ላይ ያሉ ወላጆች በጣም ነው ነፃነት የሚሰጡት ኦቨር እንዳይሆን የሚል ስጋት ነው ያለኝ። ወደ ሌላ እንዳያመራ እንደዚህ ነፃነት ይስጡ ምናምን ብለህ ልታባብላቸው የሚችሉ አይነት የኛ ወላጆች ነበሩ እንደዚህ አይነት ነገር ላይ መገሰጽ የነበረባቸው። ግን አሁን ላይ እንደውም በጣም ነፃነቱ ኢቭን በፊት እኮ ወላሂ እንትን ነበር እኮ ሁሉም ሰው የሁሉም ሰው ልጅ ነው ማለት የጎረቤት ልጅ ምናምን የሚባል ነገር አልነበረ። መንገድ ላይ ስታጠፋ ስትገኝ ኃላፊ አግዳሚው ነበር የሚቀውረህ እንጂ እናትህ ምናምን ነገር እስክትባል ድረስ ራሱ አትጠበቅም ነበር ማለት አባትህ እስኪመጣ ምናምን። አሁን ላይ ግን እያየን ነው እንኳን አይደለም የሰው ልጅ ልትመጣ ይቅርና አባትም እናት ራሱ ለመቅጣት ልጃቸውን እየሳሱበት ያለንበት ጄኔሬሽን ላይ ነው ያለነው እና እንደውም አሁን ካልክ እንደውም አሁን ላይ እንደውም ቁጣው መኖር አለበት ስለ ይብዛ እያልኩኝ እንደዛ ጊዜ ይሁን ሳይሆን ይሄ ፍሪደሙ እንደውም በጣም እንዳይሰፋ የሚል ስጋት ነው ያለኝ። ምክንያቱም አሁን ላይ ያሉ ልጆች ለብዙ ነገር ተጋላጮች ናቸው። እንደኛ ጊዜ አልነበረም፣ እንደኛ ጊዜ አይደለም። አሁን ጊዜው ቴክኖሎጂ በጣም ሰፍቷል። ብዙ ነገር በጣም በልጅነታቸው ለሁሉም ነገር ኤክስፖዝድ ናቸው። ስለዚህ የሆነ ያንተ እንቆጣ በጣም እንጫናቸው ምናምን ማለት ይሄ ሳይሆን እንደውም አሁን ነው ትንሽ መያዝ ያለባቸው። እኔማ መቆጣት አለባቸው ብዬ አስባለሁ። ይቆጡ ግን እንደነሱ አሁን ማለት አሁን ላይ እኮ ያለው ትውልድ እኮ ተቆጥተህ የምትይዘው አይነት ትውልድ አይደለም። አዎ በእርግጥ በደንብ የሆነ በመነጋገር ምናምን አይነት ቁጣም ያስፈልጋል። ግን ኤቭሪቲንግ በመነጋገር ምናምን አድርገህ ነው እንጂ ተቆጥተህ የምትመልሰው አይነት ትውልድ አይደለም። ጄኔሬሽኑ ከቴክኖሎጂው ጋር በደንብ እየተስፋፋ በደንብ እያደገ ነው ያለው። ስለዚህ የሆነ እንደ እንትኑ ነው መሆን ያለብህ እንደ ጊዜው ነው መሆን ያለብህ እና እንደውም ካልክ እንደውም አሁን ላይ ቁጣው መኖር ይሄ ፍሪደሙ እንደውም እንዳይሰፋ የሚል ስጋት ነው ያለኝ። ትክክል። ወላጅ እንደውም እኔ አሁን ምን ማድረግ አለበት ብዬ አስባለሁ፣ ቴክኖሎጂ በደንብ መጠቀም አለበት ብዬ አስባለሁ። ማለት ምንድነው እየተፈጠረ ያለው ምንድነው እየተካሄደ ያለው ነገር በደንብ ማለት ልጁ ምን እያደረገ እንደሆነ ለማወቅም እነዚህ አይነት ነገሮች ላይ ሲሪየስ ቢሆን ምናምን ከዛ በመነጋገር እንዴት መፍታት እንደሚችሉ በምን አይነት ቋንቋ ማውራት እንዳለበት ራሱ ይገባዋል። በደንብ ፎሎ ማድረግ ምክንያቱም አሁን እንዳልነው ነው ቅድም ወንዱም ሴቱም ወጥቶ የሚሰራበት ጊዜ ላይ ነው ያለነው። በፊት እንደውም ቢያንስ አባት እንኳን ወጥቶ የሚሰራ ከሆነ እናት ብዙ ጊዜ ቤት ነው የምትሆነው ምናምን እና ከልጆቿ ጋር የነበራት ነገር በጣም ጠንከር ያለ ነበር። አሁን ላይ ግን ሴትም ወንድም የኑሮ ሁኔታ ነው ይገባኛል። ግን ሴቷም ወንዱም ውጭ ነው የሚሆኑት፣ ልጁ ብቻውን ነው የሚሆነው ወይ ከሰራተኛ ጋር ነው የሚሆነው ምናምና በዛ መሀል ብቻውን የመሆኛ ጊዜ ነው ያለው እና ብዙ ነገሮችን ብቻውን ነው የሚያደርገው። ስለዚህ በየትኛውም ጊዜ ሆኖ ልጅ ማሳደግ ማለት እንትን ስላልክ የሚፈልገውን ነገር ስላሟላህለት ብቻ እያደገ ነው ማለት አይደለም። ስለዚህ ከመቼውም ጊዜ በላይ አሁን ላይ ያለው ትውልድ ክትትል ይፈልጋል በደንብ ከመቼውም ጊዜ በላይ ትኩረት የሚፈልግ ትውልድ ነው ያለውና እንደው በዚህ አጋጣሚ እናት አባት ለሆናችሁ አላህ በእርግጥ አላህ የተመረቀውን ሷሊሁን ልጅ ይስጠን። ከዛ ውጪ ግን በደንብ ፎሎ አፕ የሚያስፈልግበት ጊዜ ላይ ነው። በፊት እኮ እኛው እያነበብኩ ከሆነ በቃ እያነበበ ነው እያጠና ነው ተብለህ ነው እንጂ ምን እያነበበ ነው ተብላ አትጠየቅም። አሁን ግን ግድ ነው እንደዛ ብለህ መጠየቅ አለብህ። ምክንያቱም በጣም በቃ በብዙ አይነት ማይሆኑ ነገሮች በብዙ አይነት ወይኔ እየመጡ ያሉት አሁን የህፃናት መጽሐፍ ተብሎ ቼክ ካላደረክ በጣም ማይሆኑ ነገሮች መጥተዋል። ኤቭሪቲንግ በቃ ብዙ ነገር ነው በደንብ እየተሰራጨ ያለውና ምንድነው እያነበበ ያለው ልጄ ምንድነው እያየ ያለው ምንድነው እያደረገ ያለው ምንድነው እያሰበ ያለው ምናምን የሚለውን ነገር ተጭናችሁ በጣም ይሄ እንደዚህ ቴንሽን አድርጋችሁ ሳይሆን ልክ ፍሬንድሊ ሆናችሁ በደንብ ተከታተሏቸው ለማለት ያክል ነው። እናመሰግናለን። ልክ እንደ ወላጅ ምክር አበዛል። ከኛ ከሆነ አንድ የአምስት ምናምን ልጆች እናት አባት ነው ብንወስደው አይኔ ከተሳሳተን አርሙን። ዛሬ እንግዲህ ይሄን ይመስል ነበር። ያው ከባለፈው ቪዲዮ የቀጠለ ቪዲዮ ነው። እንደወደዳችሁ ተስፋ እናደርጋለን። እንዴት እንደነበረም ኮሜንት ብታደርጉልን፣ እያንዳንዱ ባነሳናቸው ሀሳቦች ላይም የተሰማችሁን ነገር ኮሜንት ብታደርጉልን ደስ ይለናል። እንዲሁም ለዩቲዩብ ቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ፣ ይሄንን ቪዲዮም ላይክ ሼር ማድረጋችሁን እንዳትረሱ። ለዛሬ እንግዲህ ይዘን የመጣነው ቪዲዮ ይሄን ይመስል ነበር። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ።